ሰላም ሰላም ውዴቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው አይደል? ከእናንተ ጋር እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተስ እንዴት ናችሁ? በሀገር ውስጥም በውጭም ያላችሁ ደህና ናችሁልኝ አይደለ? ሰላማችሁ ብዝት ይበልልኝ። ለማታቆኝ የዮርዳኖስ ዩቱብ እባላለሁ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ ሸር እያደረጋችሁ እስከ መጨረሻው ድረስ እየተከታተላችሁኝ አበረታቱኝ ማለት ነው ውድ ቤተሰቦቼ። እና እንደዚህ አይነት ቪዲዮ ሰርቼ አላቅም፣ ግን በጣም የገረመኝና ያናደደኝ ነገር ነው። ታውቃላችሁ፣ በጣም በቃ ተናድጃለሁ። ለእውነት ከሆነ ሴት እስከሆንኩኝ ድረስ ተሰምቶኛል። በጣም ያናድዳል። ታውቃላችሁ 3 ልጆች ላይ ጥሎ ሄዷል፣ ሌላ ውሽማው ጋር ሄዷል እያለች ነው ወደ ሚዲያ ላይ እንግዲህ መታ፣ ሁላችንም ሰምተናታል። እሷ ሚዲያ ላይ ወጣ ፍትህ እየጠየቀች ነበረ እና እሱ ግን በቀረበ ሰዓት ሁላችሁም እንዳያችሁት ልጆች አይደሉም፣ የመጀመሪያው ልጅ ብቻ ነው የኔ ልጅ እና 2ቱ ልጆች የኔ አይደሉም፣ አብሬያትም ተኝቼም አላቅም፣ አድሬም አላቅም፣ ተገናኝቼም አላቅም እያለ ውሸት ሲያወራ ሲሸመጥጥ ሁላችንም ሰምተናል፣ አይተናል። ለምን 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 እህታችን ላይ ለምን? ስለዚህ ያን ውሸቱን ዋሽቶ እስከ ዛሬ ድረስ ክዶ ሸምጥጥ አድርጎ ክዶ ነበረ። በቃ የመጀመሪያው ልጅም በስተት እንደሆነ ከሱ ማለቴ በስተት እንዳረገዘች እና አልወዳትም፣ ስለማልወዳት ልጅ ስለተረገዘ ብቻ ነው አብሬያት የሆንኩት አለ። በዚህ ምክንያት ነው እንጂ አብሬያት የሆንኩት እኔ አልወዳትም፣ ለእሷ ፍቅርም የለኝም አለ። ስለዚህ ለእሷ ፍቅር ካሌላት ለምን 2 ልጆች ወለደ? ሁለተኛ ተወለደ፣ 3ኛ ተወለደ ሲባል የኔ አይደሉም ብሎ ሸምጥጧል። ሁላችሁም እንዳያችሁት የኔ አይደሉም ብሎ ተናግሯል። ስለዚህ ዛሬ ደግሞ ቀርቦ ያለው ምንድነው? ሌላ ነው። ምንድነው ያለው? ቪዲዮውን አሰማችኋለሁ። የኔ ልጆች ናቸው፣ መልካቸው እኔን ይመስላል፣ ግን ስሜታዊ ሆኜ ነው እንደዛ የተናገርኩት። ለምን ስሜታዊ? ሲቀጥል ፈጣሪ ቃል ልንሆን ይችላል። እየቀለዳችሁብን ነው ወይስ አልገባኝ። ዘይነብ ለእኔ ጓደኛዬ ነች፣ የፍቅር ጓደኛዬ አይደለችም። ጓደኛዬ ነች፣ ፍቅረኛዬ ነች ብዬ ያልኩት በወቅቱ መታ ስሜታዊ ስለሆነች ስለሆንኩኝ አዎ ብያለሁ። አሁን ግን ከዚህ በኋላ ግን እሺ እኔ የምለው ማለት ነው ይሄ ወይ አያምር ወይ አያፍር የሆነ ግሽጣ ነገር ማለት ነው። ምን እንደሚመስል መልኩ ራሱ እኮ ሲያስጠላ እግዚአብሔርን ምን እንደሚመስል እዚህ ጋር ያንተ ልጆች ሆነው እስካመንክባቸው ህሌና እያወቀ ዲኤንኤ ይሄዳሉ ይታያሉ እስከሚባል ድረስ ምንም ቢሆን አንተ ስሜታዊ ብትሆን ለምንድን ነው ልጆች አይደሉም? የመጀመሪያው ልጅ ብቻ ነው የኔ ልጅ፣ 2ቱ ግን ያለም በምንም ታሪክ የኔ ልጆች አይደሉም። 2ኛው ልጅ ከተወለደ አብሬያት ተኝቼ አላቅም አልክ። ሲቀጥል ደግሞ የመጀመሪያውንም በስህተት ነው፣ አልወዳትም፣ ስለማልወዳት በስህተት ነው፣ ስለ እርጉዝ ስለሆነች አርግዛ በስህተት ግንኙነት አድርገን እርጉዝ ስለሆነች ነው አብሬያት የኖርኩት፣ እሷን አልወዳትም ብለክ ነው። ከዛ በኋላም 2 ልጅ እሷን አስታቅፈህ ወደ ውሽማህ ጋር ሌላ ሴት ጋር የሄድከው ማለት ነው። ለምን እንደሆነ ግን ዛሬ ታውቋል። እሱ ምንድን ነው ትሰማላችሁ ቤተሰብ፣ ስራውን ማለት ነው። ፍቅረኛ ልንሆን እንግዲህ ፈጣሪ ቃል ልንሆን እንችላለን። እየቀለዳችሁብን ነው ወይ? ፍቅረኛ ልንሆን ማለት እንችላለን ማለት ምን ማለት ነው? እዛ ጋር የ3 ልጆችህን እናትህን አስቀምጠክ እዛ ሌላ ውሽማ ጋር ሄደ ፍቅረኛ ልንሆን እንችላለን። ኦልሬዲ እኮ እሷ ባልና ሚስት ሆነናል ብላለች መታ አይደለ? ለምን ለነኝ ለ3 ልጆች ካላሰብክ መጀመሪያ ሳልገባኝ እንዴት ጥፋተኛ? እኔ እኮ ጥፋተኛ አይደለሁም። እንዴት ጥፋተኛ ሆናለሁ? በጋብቻ ላይ ጋብቻ ልጠየቅ አይችልም። አዎ በጋብቻ ላይ ጋብቻ ፈጽመሃል።
የሶስት ልጆች እናትህን ክዳሃል። ምክንያቱም አንተ ከዳተኛ ነክ። በቃ ሲጀመር በሴት ልጅ ላይ ይሄን አክል የአንተ ልጆች 3 ልጅ ይዛ በሴት ልጅ ላይ ስቃይ ይሄን አክል ለምን አስፈለገ? እነሱ እንዲያውቁልኝ ይፈልጋል። ስለዚህ ሀረግ ዋሽታለች። አዎ ሲጀመር ሰርጉ ጋብቻው የፈረሰው የሰርጋችን ማግስት ነው። ሰማችሁ? ምን አለ? ጋብቻው የፈረሰው የሰርጋችን ማግስት ነው አለ። ለምን አትሉም? ምክንያቱም እሷ ከአረብ ሀገር ሄዳ ነበረ። ከአረብ ሀገር ሄዳ ስለነበር ቤት ነበራት። ታውቃላችሁ? ቤት እኛን የአረብ ሀገርን ልጆች የሚፈልጉት ለገንዘባችን ለገዛ ጥቅማቸው ብቻ ነው ማለት ነው። እህቶቼ ይኸውላችሁ ልብ አድርጉ። በቃ ገንዘባችሁ ካለቀ እንደማይፈልጓችሁ ይሄንን ምንም እንዳትጠራጠሩ ማለት ነው። እሱ ምንድን ነው ቃል በቃል ያለው ሲጀመር ሰርግ ምናምን አልነበረም ምናምን ብሎ ነበረ። ግን አሁን ምንድን ነው ያለው? እኔና እሷ ተጋባን፣ ሰርግ ተደገሰ። የሰርጉ ዕለት ጨርሰን ሰርጋቸውን ጨርሰው በማግስቱ ልንፈራረም አለ። ልንፈራረም ቤተሰቦቼ ምን አሏት አለ፣ አንቺም ቤትሽን ቁጠሪለት፣ እኛም ደግሞ ይሄንን መኪና እንቆጥርለታለን። የእሱ መኪና አሮጌ የወደቀ መኪና ማለት ነው። አንቺም ቤትሽን ቁጠሪለትና እኛም መኪናውን እንቁጠርለት ሲሏት፣ የሰርጉ ማግስት ሊፈራረሙ ማለት ነው ሲሏት፣ አይ እኔ ቤቴን አልቆጥርም ትላለች። በህግ ከለላ ስር ስለሆነ ያለው ቤቴን አልቆጥርም፣ በመንግስት እጅ ስለሆነ ያለው ቤቴን አልቆጥርም ትላለች። እሱ ደግሞ ምን ይላል? አይ ቤትሽን ካልቆጠርሽ፣ ቤተሰቦቹ ደግሞ ቤትሽን ካልቆጠርሽ እኛም መኪናውን አንሰጥም አሉ። እሷም ደግሞ እሱ አሁን የሚለው እንግዲህ እንደሚለው ከሆነ እንደዚሁ መፈራረም አይቻልም። አይ የማማክረው ሰው አለኝ፣ ቤቴን ግን አልቆጥርም ማለች ነው የሚለው። ስለዚህ ቤቷን ስላልቆጠረችለት ፊርማው ቀረ ማለት ነው። ስለዚህ ምን እያለ ነው ያለው? የኔና የእሷ ትዳር የሰርጋችን ማግስት ነው የፈረሰው አለ አይደለ? ለምን ፈረሰ? ለምን? ለቤቷ ብለህ ነው ማለት ነው ያገባሃት? ቤቷን አይተህ ነው። ስለዚህ ቤት ባይኖራትስ ራስክ አንተ ወንድ ልጅ ነክ ሰርተክ ልታኖራት። እሷ ያንተ ልጆች ይዛለች አይደለ? የዛኔ የ7 ወር እርጉዝ ነኝ ብለሃል። ለሰርጉ የ7 ወር እርጉዝ ነኝ ስላልክ ያንተን ልጅ ይዛለች። ስለዚህ ለምን አንተ ቤቷን ለምን ፈልገህ ፊርማው ቀረ? ስለዚህ ለምን በማግስቱ ውስጥ ትዳሩ ፈረሰ? ስለዚህ እኮ አንተ በጣም ጥቅመኛ ነህ። ምክንያቱም ልጅቷን ወድሃት አይደለም፣ ወድሃት ፈልግሃት ሳይሆን ቤቷንና ቤቷን ብቻ ብለክ ጥቅሙ ስለቀረብክ እሷ ቤቷን አልፈርምም አልሰጥም በማለቷ ትዳሩ ፈረሰ ማለት ነው። እሺ ፈረሰ። እንደዛ ከፈረሰ በኋላ ደግሞ የመጀመሪያው ልጅ ነው አይደለ ያረገዘችው። ከፈረሰ በኋላ ለምን አብረሃት ኖርህ? ለምን ሁለተኛ ልጅ እስከምትወልድ ድረስ ለምን አብረሃት ኖርህ ታልወደድካት? ከሁለትም አልፎ 3ኛ ልጅ እስከምትወልድ ድረስ ለምን አብረሃት ኖርክ? ለምን የዚያኔ ትተሃት አልሄድክም ነበረ? ለምን የራሷን አማራጭ አልፈለገችም ነበረ? ለምን? እስከ መቼ? ይህን እንድታቅ እፈልጋለሁ። የኢትዮጵያ ሕዝብ ይህን እንዲያቅልኝ ይፈልጋሉ። ይህንን ሁላ የሰደበኝ ይህ ሁላ ነገር የደረሰብኝ አለ ስራዬ እኔን በማይገልጸኝ ሁኔታ ነው። አዎ በጣም ወራዳ ባለጌ ስለሆንክ ማለት ነው። ውሸታም ነክ፣ በጣም ውሸታም ነክ። ምክንያቱም በጣም የኔ ልጆች አይደሉም እያልክ እየደጋገምክ ስታወራ ነበረ። ግን አሁን ያንተ ልጆች መሆናቸውን ስታቅ ሲጀመር አውቅ ነበር አልክ። ስለዚህ አሁንም የመጣኸው ራስህን ለመከላከል የኢትዮጵያ ሕዝብ ስለሰደበክ ራስህን እንደ ጣዲቅ ሰው ነጣ ለማውጣት እንጂ አሁንም ለልጆች አስበህ ወይም ደግሞ ለእሱ አስበህ አይደለም። እሺ ስለሆነች ነው እሷ በማይመለከታት ጉዳይ ባሏ ባልሆነ ፍቅረኛዋ ባልሆነ ቦታ ላይ መታ ባሌ ለአንቺ የሚመጥን ሰው አይደለሽም ያለቻት እኮ እንደዚህ በጣም አዎ። እዚህ ጋር ደግሞ ምን ብላታለች? ውሽማው ማለት ነው። ውሽማው ምን ብላታለች? የባለፈው ኢንተርቪው ላይ
እሱ አልቀረበም ነበረ። እሱ ሳይቀርብ የላከው ውሽማው ነው። ውሽማው ግን መታ ባሌ አንቺን አይወድሽም፣ ስለማይወድሽ ነው የፈታሽ፣ ራስሽን አትጠብቂም፣ ራስሽን ትጠያለሽ፣ ራስሽን ስለማትንከባከቢ አንቺን ንቆ ወደ እኔ መጣለች። ለምን? እሷ እኮ ራሷን የጣለችው እኮ ያንተን 3 ልጆች እኮ ይዛ ነው። እሷ ስታገኛት እኮ እንደዚህ አትሆንም፣ እንደዚህ አልነበረችም። በጣም ራሷን ስለምትጠብቅ ነው የወሰድካት አይደለ? ግን አንተ ጥላት ሄደሃል። አንተ አታግዛትም። ያንተን 3 ልጆች ይዛ ራሷን አትጥል። ምን ትሁን? እና አሁን በእሷ ይፈርዳል። ግን እኮ አንተ ብትንከባከባት እኮ ይች ባለቤትህ ራሷን አጥልም ነበረ፣ አንተ ከጎኗ ብትሆን ማለት ነው። አንተ ግን 3 ልጅ ትተክ 3 ልጅ አስቀምጠክ ሌላ ሴት ጋር ትልከሰከሳለክ ማለት ነው። አንተ ልክስክስ ማለት ነው። ሲቀጥል ደግሞ ቤቷን የዛኔ ቤቷን ቆጥራልክ ቢሆን ዛሬ ቤቷን ተካፍለህ ሌላ ውሽማ ጋር ልትሄድ ነበረ። ልጅቷ ግን በጣም ጀግና ነች። እግዚአብሔርን እሷን ያለማድነቅ አይቻልም። በቃ አይቻልም። ማርያምን እሷን ያለማድነቅ ንፉግነት ነው። አስባችሁታል? እኔ ቤቴን አልቆጥርም ሲጀመር እንደማይሆና ታውቃ ነበረ። ከዛ በኋላ ምንድን ነው ያደረከው? መኪናውን ሸጠን ቤቱን አስይዥና ወይ ቤቱን ሽጭና መኪና ግዥልኝ ስትል ነበረ። መኪና ግዥልኝ፣ ይሄ አሮጌ ስለሆነ አዲስ መኪና ግዥልኝ ስትል ነበረ። ኦኬ፣ እሱንም ቤቷን አስይዛ ተመንግስት ብር ተበድራለች፣ የተወሰነ ሰጥታሃለች። ግን አንተ የራስህን ጥቅም እስከምታስተካክል ድረስ ብቻ ነበረ ከእሷ ገንዘብ ብቻ ነበር የምትፈልገው። ገንዘቡ ሲቀርብህ ግን ትታት ሄድህ። አየህ፣ እሷ የዛኔ ቤቷን ባትቆጥርልህ ዛሬ አንተ እሷ 3 ልጆች ያንተን 3 ልጆች ይዛ ቤቷን አንተ እኩል ተካፍለህ እነኝን 3 ልጆች የት ይዛቸው ትገባ ነበረ? ምክንያቱም አንተ እየረዳሃት አይደለም። ስለዚህ እህቶቼ እባካችሁ ተጠንቀቁ። በቃ ዛሬ ጊዜ ፍቅር የለም፣ ዛሬ ጊዜ ትዳር የለም። በቃ የሆነ ነገር ካላችሁ ያ ነገራችሁን ፈልጉ። ያ ነገራችሁ እስከሚያልቅ ብቻ ነው አብዛኛው ወንድ ልጅ የሚመጣው ወደ እናንተ። በቃ ሁላችሁም እራሳችሁ ላይ ስሩ ነው የምለው። ታውቃለህ፣ እኔንም ያስቀጠቀጠኝ በጣም ብዙ ነገር እንድባል ያደረገኝ እኮ ሚስት ነኝ ብላ መታ ነው። አይደለም አላለችንም? አይደለም እዚህ ቦታ ላይ እሺ ሚስት ነኝ አለች። እዛኔ ደረቷን ነፍታ ሚስት ነኝ ብላ ነው ኢንተርቪው ያደረገችው መታ ማለት ነው። እሷ ሚስትነት ትሆን እንጂ ውሽማ ነች። ሚስቱ ማለት የ3 ልጆች እናት ናት። ያችኛዋ ግን ውሽማ ናት። ሲቀጥል ደግሞ በሃይማኖትም አይገናኙም። እንደ ሁለተኛ ሚስት ልትሆን ነበር ያሰበችው። ግን ይቺ የልጆቹ እናት አልፈልግም ስላለች እሷ ምንድን ነው ያሰበችው? የራሷ አድርጋ እንደ መጀመሪያ ሚስት ልትሆን ፈለገች። ስለዚህ እሱ ደግሞ አሁን ሚስቴ አይደለችም እያለ ነው። ለምን ሚስትክ ካልሆነች ለምን የልጆችህን እናት እንድትሰድባት ፈቀድክላት? እንደዛ ስትሰድባት የት ነበርክ? ለምን ዝም አልካት? ሚስትክ ካልሆነች ማለት ነው። ስሜቱን ቶ እኔ ጋር ስትመጣ ባሌ ነው እያለች ነው። አንቺ ለባሌ አትመጥኙም አንቺ እኮ እያለች በገዛ አንደበቷ እኮ የተናገረችው ይሄን ነው። አዎ ሰምተናል። ለባሌ አትመጥኙም ደግሞ ቆንጆ እንኳን በሆነ ይሄም ወንድ ሆኖ ሲጀመር ይሄ ወንድ አይደለም። በቃ ወንድ ማለት እንደዚህ አይደለም። ይሄ ማለት የወንድ ሽልጥልጥ የወንድ ሴት በቃ እግዚአብሔርን ሴት ይሻላል ከዚህ። በዛ ላይ ደግሞ ውሸቱ የውሸት መዓት ነው የሚዋሸው። እግዚአብሔርን የውሸት መዓት። ውሸቱ ውሸት አይደለም። በጣም ባለጌ ነው በጣም። ስለዚህ ያችኛዋ ውሽማውም አሁን አትፈልገውም፣ የልጆቹ እናትም አትፈልገውም። በቃ በሽማግሌና ተቀምጠው ባልና ሚስት ሆኑ ተብለው አባቴ መጥተው አጎቶቼ መጥተው ወንድሞቼ ጓደኞቼ ሄደው ሰርግ ተደገሰ። ይሄ ሁላ ሲደገስ ግን ሰርጉ ከመደገሱ በፊት ውልና ማስረጃ የለም። አዎ ሰርጉ ከመደገሱ በፊት ውልና ማስረጃ የለንም እያለ ነው። ስለዚህ ሲጀመር ሰርጉን ያደረገው ቤት እካፈላለው ቤት ትቆጥርልኛለይ ብሎ ነው። ፈልጓትም አይደለም። ብቻ እስከ መጨረሻው ድረስ ተከታተሉ።
የባህል ጋብቻ ውል የለንም። ቆይ አስጨርሰኝ። እኔ አሁን ላውራ። አሁን እስከ ዛሬ እና አወራችሁ ሰም ሁላ እዚህ አይደለም። ክሊር እንድናረገው ነው ጥላሁን። ይኸውልህ ሰው እንዳይምታታ ክሊር እናርገው። የወረቀት እያልክ የሚያወራውን ራሱ ምንም አያውቅም። ጋዜጠኛውን እንዳያወራ ይከለክለዋል። ሲያወራ ቆይ ላውራ፣ እሷ ብዙ አውርታለች፣ እኔም ላውራ። ምን እውነት አለውና እናውራ? የሚያወራውን እንኳን ያውቅ። ይሄ በግ ማለት ነው፣ ጅል ያለው የውልና ማስረጃ እያልከኝ ያለው አንተ በባህል ጋብቻ ባህላዊ በሆነ የጋብቻ መንገዳችን በሶስት መንገድ ነው ጋብቻ እንግዲህ ህጋዊ የሚሆነው። አንደኛው በባህል የሚደረግ ጋብቻ አለ፣ ሁለተኛው በሃይማኖት አለ፣ ሶስተኛው ደግሞ የክብር መዝገብ ላይ የምትመዘገቡት የጋብቻ ስርዓት አለ። ከነዚህ ሶስቱ መካከል አንደኛው የሆነው ባህላዊ የሆነውን የጋብቻ ፊርማችንን አልነበረችም እያልከኝ ያለው። ፕሮግራሙ የተዘጋጀው መቼ ነው? ፕሮግራሙ ፊርማው በፊት ነው ወይስ በኋላ? በፊት ነው። ፊርማ ይኸውልህ፣ ኦኬ። ሰርግ ደግሶ ሰርግ ራሱ ነው አስቦበት ፈልጎ ሽማግሌ ልኮ ሰርግ ደግሶ ሰርጉ ከተደገሰ በኋላ ቤቷን ትቆጥርልኛለች ብሎ ቤቷን ፈልጎ ሳይወዳት ሳያፈቅራት አስቡ እንግዲህ። ምክንያቱም ሲጀመርም እርጉዝ ስለሆነ ነው እንጂ እኔና እሷ ከእኔ ስላረገዘኝ ነው እንጂ ከእሷ ፍቅር የለብኝም አልወዳትም ብሏል። አብሯት እንደማይኖር እያወቀ ምን እንደሚል ስሙት። ከዛ በኋላ የካቲት 7 ሰርጋችን ተደገሰ። ሰርግ ፕሮግራም ተካሄደና የካቲት 8 በማግስቱ ውልን ያስተባለ ከፕሮግራም በኋላ ከፕሮግራም ሰርግ ተደግሶ ሰርገኛ ከጨፈረ ከተመረቀም በኋላ እሺ ብለን ካመንበት በኋላ ፕሮግራም እንግዲህ እኔም እሷም አምነንበት። ስለዚህ ያጣላችሁ ንብረት ነበር ገና ከመጀመሪያው ማለት ነው? በፍጹም ንብረት አይደለም። እና ንብረት ካልሆነ ያለያያችሁ ለምን አልተፈራረማችሁም ነበር? ቤቴን አልቆጥርልህም ስትልክ ለምን አልተዋዋላችሁም? ምክንያቱም ያገባሃት ልታኖራት ልታስተዳድራት ነው እንጂ የእሷን ቤት የእሷን ሀብት ባትፈልግ አንተ ጥቅመኛ ባትሆን የሰርጉ ማግስት ምንም የሚፈርስበት ነገር የለም ነበረ። ንብረቱን ቦታሽን ቁጠሪ፣ ቤት አላት የምታውቀው አንተ የሚያስጨረስከው ቤት አላት። ያንን ቤት ቁጠሪ፣ እኔ መኪና ቆጥርለታለሁ፣ ንብረት የጋራችሁን አድርጉና ተስማምታችሁ ኑሩ ብሎ በሀገራችን ባህል ይጠየቃል። ይሄ ውል ነው፣ ሰነድ ነው እኮ። እሱ ባለመስማማት አይደለም። ወይኔ ሲያቃጥል እግዚአብሔርን ሲያቃጥል። በቃ እኔ እንዴት እንዳናደደኝ በጣም ነው ያናደደኝ። እኔ እንደዚህ ጥቅመኛ፣ በዛ ላይ የሆነ ሴታ ሴት ወንድ አይሉት ወይ አያምር ወይ አያፍር። ወንድ እንኳን በሆነ ደግሞ መስማማት አይደለም። ተጠየቀች፣ አይሆንም፣ እኔ ቤቴ በህግ ጥላ ስር ስለሆነ በዚህ አልስማማም ማለች። ኦኬ መብቷ ነው፣ ትክክል ነች። በምንድን ነው የምትስማሙት ተብሎ እሺ ባልና ሚስት ሁኑ። ሲጀመር ቤትና ቤቷን ብቻ ነው እሱ የተማመነው። በቃ ምንም ሳያፈቅራት ገና ከአረብ ሀገር ስለሄደች እኛ እዚህ አረብ ሀገር ደም ተፍተን ነጭ ላብ አውጥተን ያመጣነውን ገንዘብ ለመብላት እንደዚህ ነው የሚያሰፈስፉት ማለት ነው። እንደዚህ አጋስስ ወንዶች አሉ። ከአጋስስም አጋስስ ማለት ነው። ከእንደዚህ አይነት እግዚአብሔር ጠብቃችሁ እህቶቼ። እናድርጋችሁ አንቺም ንብረትሽን ይዘሽ ከአንድ ከሆን እኮ ዞሮ ይህን መኪና የሷን የሷን ቤት የኔ ነው። እሷም ይዘው አትሄድም፣ እኔም ይዤው አልሄድም። የጋራ ንብረት እና ይዘው ካልሄድህ እዛው ካልሄድህ ከቤቷ ምን ቀርቶሃል? ምን የቀረው ነገር አለ ከቤቱ? ታችን ነው ባልና ሚስቱ ሁኑ ከንብረት ውጭ በዜሮ ማለት ነው። እሷም ከቤቷ ውጭ እኔም ከመኪና ውጭ። ሲጀመር መኪናው ይሄን አይደለም። መኪና ቤተሰብ ሊሰጠኝ የነበረውን ተከለከልኩ በሷ ምክንያት። ያንን ለምንድን ነው በእሷ ምክንያት የሚከለክሉክ? ስለዚህ ቤተሰቦቹም የእሷን ቤት ፈልገው ነበር ማለት ነው እንዳንተ። ምክንያቱም አንተም ቤተሰቦችም ጥቅመኛ ስለሆናችሁ ዜሮ ተፈራረሙ። ባልና ሚስት ሁኑ ስትባል የማማክረው ሰው አለኝ አለች። ወንድሟ ምስክር አለ፣ ያገናኘን ልጅ አለ ምስክር አለ፣ የመጡት ሽማግሌዎች ምስክር አሉ፣ የእህቷ ባል እንደው ቢሆንም ለማንኛውም ማለት ነው ቤተሰብ ውድ እህቶቼ እራሳችሁን ጠብቆ ነው የምላችሁ። ይሄ አልተሳካለትም። ቤቱን ስላላገኘ ብቻ ነው አሁን እንደዚህ የሚንጨረጨረው። ለማንኛውም ባለቤቱ ሀረግ እሷን ያለ ማድነቅ አይቻልም። ይሄኔ ቤቷን ተካፍሎ ቢሆን
አረብ ሀገር የለፋችበትን የእሱን 3 ልጅ ይዛ የት ነበር የምትወድቀው? ትረዳታለህ ወይ ሲባል አዎ ስንት ትረዳታለህ? 2,000ም 1,000ም 200ም እንዳገኘው አለ። አያችሁ አዲስ አበባ ላይ ዛሬ ጊዜ ለዛውም በአዲስ አበባ ኑሮ ቤት ብትከራይ እንዴት ከየትና ከየት አምጥታ ነበረ? ቤት ኪራውን እንኳን የሚከፍል ገንዘብ እየሰጣት አልነበረም። አስባችሁታል? ያንን ቤቷን አልሰጥም ስላለች ትቷት ሄደ። እንደውም ክዶ የኔ ልጆች አይደሉም ብሎ ነው ትቷት የሄደው። ግን አሁን በዲኤንኤ ሲመረመር ተመርምረው ይኸው እራሱ ሲዋረድ መጥቶ እዚህ ጋር ይቀዠባብራል እላችኋለሁ ቤተሰብ። ስለዚህ ይሄንን ይመስላል። ለማንኛውም ብዙ የምለው ነገር ነበረኝ፣ ግን ቪዲዮ እንዳይረዝም እዚህ ላይ ይበቃናል ብዬ አስባለሁ። ውድ ቤተሰቦቼ ብቻ በቃ እህቶቼ እኔ ምንም አልላችሁም። ሌላ በቃ እራሳችሁን እንድትጠብቁ ነው፣ ከእንደዚህ አይነት ነገር እራሳችሁን እንድትከላከሉ ነው የምመክራችሁ ማለት ነው ቤተሰቦቼ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ ሰላማችሁ በስት ይበልልኝ። ይህንን ቪዲዮ ላይክ፣ ሸር እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ባይ። ደህና ቆዩልኝ። ቻው